ክርስቲያኖ ሮናልዶ ከትንሽ ልጅ እስከ የዓለም የእግር ኳስ ኮከብ። ሰላም የእግር ኳስ አፍቃሪዎች፣ ወደ ጎል ዞን ኢትዮጵያ እንኳን በደህና መጡ። ዛሬ ስለ ዓለም በጣም ታዋቂ ከሆኑ ተጫዋቾች መካከል አንዱ ስለሆነው ክርስቲያኖ ሮናልዶ እንነጋገራለን። ብዙ ሰዎች ለምን በዚህ ደረጃ ተሳካለት ብለው ይጠይቃሉ። መልሱ በተፈጥሮ ችሎታ ብቻ አይደለም፣ በከፍተኛ ትጋት፣ በዲሲፕሊንና በራሱ ላይ በነበረው እምነት ነው። ክርስቲያኖ ሮናልዶ በ1985 ዓመተ ምህረት በፖርቱጋል ደሴት ማዴራ ተወለደ። ቤተሰቡ በቀላል ኑሮ ይኖር ነበር። እናቱ ምግብ ቤት ትሠራ ነበር። አባቱ ደግሞ በአንድ የእግር ኳስ ክለብ ውስጥ የመሳሪያ ኃላፊ ነበር። ሕይወት ቀላል አልነበረችውም። ነገር ግን ሮናልዶ ትልቅ ሕልም ነበረው፣ አንድ ቀን የዓለም ምርጥ ተጫዋች መሆን። በ8 ዓመቱ በአካባቢው ክለብ መጫወት ጀመረ። በየቀኑ ረጅም ሰዓታት ይለማመድ ነበር። በ12 ዓመቱ ሕልሙን ለማሳካት ቤተሰቡን ትቶ ወደ ሊዝበን ሄደ። ይህ ለአንድ ትንሽ ልጅ ቀላል ውሳኔ አልነበረም፣ ነገር ግን ሕልሙን ከሁሉም በላይ አስቀመጠ። በስፖርቲንግ ሲፒ አካዳሚ ውስጥ በፍጥነቱ፣ በኳስ ቁጥጥሩና በጠንካራ ልምምዱ ሁሉንም አስደነቀ። በ2003 ከማንቸስተር ዩናይትድ ጋር በተደረገ የወዳጅነት ጨዋታ አስደናቂ ብቃት አሳየ። ከጨዋታው በኋላ የማንቸስተር ዩናይትድ ተጫዋቾች ራሳቸው አሰልጣኛቸውን ይህን ልጅ መፈረም አለብን ብለው ጠየቁ። ከዚያ በማንቸስተር ዩናይትድ ብዙ ዋንጫዎችን አሸነፈ እና የዓለም ምርጥ ወጣት ተጫዋቾች መካከል ተቆጠረ። ከዚያ ወደ ሪያል ማድሪድ ተዛወረ። ይህ በሕይወቱ ትልቁ ለውጥ ነበር። በሪያል ማድሪድ ብዙ መቶ ጎሎችን አስቆጠረ፣ ብዙ የቻምፒዮንስ ሊግ ዋንጫዎችን አሸነፈ እና የክለቡ ታሪካዊ ጎል አስቆጣሪ ሆነ። ከዚያ ዩቬንቱስ ሄደ፣ ከዚያም ማንቸስተር ዩናይትድ ተመለሰ። በኋላ ወደ ሳውዲ አረቢያ በመሄድ ለአል ናስር መጫወት ጀመረ። ክርስቲያኖ ሮናልዶ ለምን ልዩ ነው? ምክንያቱም ልምምድን ከማንኛውም ነገር በላይ ያስቀድማል። ሰዎች ሲያርፉ እሱ ይለማመዳል። ይህም ለብዙ ዓመታት በከፍተኛ ደረጃ እንዲቆይ ረድቶታል። ከሮናልዶ የምንማረው ትልቁ ትምህርት አንድ ነው። ትልቅ ሕልም ካለ በየቀኑ ጠንክረ ከሰራህበት ልታሳካው ትችላለህ። እርስዎ የክርስቲያኖ ሮናልዶ ወይስ ሊዮኔል ሜሲ አድናቂ ኖት? ማንን የበለጠ ይወዳሉ? አስተያየታችሁን ኮሜንት ላይ ያጋሩ። ቪዲዮውን ከወደዳችሁ ላይክ ያድርጉ። ቻናላችንን ጎል ዞን ኢትዮጵያ ሰብስክራይብ ያድርጉ እና የደውሉን ምልክት በመጫን ቀጣይ ቪዲዮዎቻችንን ይደርሶታል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።